የአማራ ትግል የማይነቃነቅ ያሽናፊነት ስሜት መኖሩን ሲያውቁ ያጭር ጊዜ መስሏቸው ለማፍረስ የመጡ ተጠልለው የቆዩ ሰዎች ናቸው። አሁን ዞረው ወደ ራሳቸው ቦታና ወደ ራሱ ቦታ ሄዱትኝ እንጂ ፋኖ መንግስትን አሸንፎ አማራን ነጻ ወጥቶ አገረ መንግስት ሊሆን የገባና በጽናት የተደራጀ ፋኖ እስካሁን ድረስ አንድም ፋኖ አልተቀላቀለም፣ እጅም አልሰጠም። መንግስት ራሱ እኛ አማራ በሚለው የአማራ ታጋይ ብለን በሰበሰብነው ሳናውቅ ተጠልለው ሲጠቡ የነበሩና የመንግስትን ጉዳይ ሲያስፈጽሙ የነበሩ የአማራ አንድነት አንድ ሊሆንባቸው አንድነት ሊመጣ ሲሆን የመጨረሻ እሳት ሊገቡ ሲሆን አላዋጣቸው ሲል የሄዱ ብቻ ናቸው እንጂ ፋኖ ተብሎ ከተደራጀው የአማራ ፋኖ ብሎ አምኖ የገባ ታጋይ አንድም ለመንግስት እጅ አልሰጠም። አሁንም መጠነ ሰፊ የሆነ እንቅስቃሴ እያደረገን ያለ በአማራ ክልል በሁሉም ቀጠናዎች መጠነ ሰፊ ያለውን ኃይል ተጠቅሞ እየተንቀሳቀሰ ነው ያለ። አንድም እቅዱ አልተሳካለት። ጭራሽ ከድካም ውጭ በውሎ ወታደሩን ተመበተን ውጭ በውሎ እየተመታ ሰራዊቱን አዝረክርኮ ከመሄድ ውጭ አንድም ያገኘው ግባት የለም። ወሬው ግን ፕሮፓጋንዳው ግን እንደምታዩት በልጤ ማት ነው። ለምሳሌ የአፋድ የድርጅት አመራር የነበረ እንደ መሽገር ተጠግቶ የነበረ ሐሳቡ አልሳካለት ብሎ ሲነቃበት ከድቶ ፈርጦ ሄደ። የራሱ አባል ሂዶ ገብቶ በሰሞኑም ያቀራረው በቃ እንግዲህ አማራ ቀርቶ ወይም አገር አቀፍ ቀርቶ ዓለም አቀፍ ሁላ ያዙ ይልቀቁኝ እያለ ነው። ሌላ ግን የደብነ የለም። እሱም ቢሆን ሲያዝ ሲታገድ በስር ቁጥጥር ሊሆን ሲል ነው ፈጥኖ ጠፍቶ ከድቶ ሄደ። ወደ ቤቱ ወደ ጓዳ ወደ የገባው ትግል ላይ ያለ ፋኖ ትግል ላይ ያለ ጀግና ሊመጣ ነው። የመጡት የሄዱለት እነማን ናቸው? እስኪ በአገር አቀፍም በዓለም አቀፍም እነማን ናቸው? የፋኖ ስብና የፋኖን ክብር ቢቀንስ ፋኖ ማን ነው የገባለት ለሱ? እስኪ በስም የሚታወቀው ማን ነው? የለም። ትላንትና የመጣ ነው። ትግል የመሰረተ ፋኖ እኮ በአመራር ደረጃ ያለ የለም። እንዴ ፋኖ በአመቱ በሁለት አመት ጨርሼ መንግስት ሆናለሁ ወይም ሀብት ሰበስባለሁ ያለ የተጠጋ ሌባ ይኖራል። ያን ደስ ስለገባ ደግሞ እኛ ዳን የሚቀለነ እንጂ ጭራሽ ደግሞ የፋኖአችን ስብና የሚነካ አይደለም። የታጋዩን ክብር የሚቀንስ አይደለም። ታጋዩ የሚያፍረከርክ አይደለም። እንዲያውም ደስተኛ ነው። ውስጥ ላይ ፕሮፓጋንዳ ወሬ በሬ ወለደ የሚለው ነው እየሄደ የገባ ያስ ምንድን ነው የሚያደርገው? ለእኛ ጥሩ ነገር በቃ ጽሪት ያለ ፋኖ ነው ምን መሰረተው። ትንሽ አይሉነን ነው ከተማ እየገባን ቢሮውን ስንቆጣጠር ስናንበጣብጠው ስናጓጉዘው አንበርከን በእጅ ስናጓጉዘው የነበረ ስንበዛ ነው። አሁን ይሄ ስቴራከውንም ስናጠራቅም ነው ትንሽ የፋኖ ውስጡ አለመረጋጋት ከማህበረሰባችን ጋር ከምናስተዳድረው ማህበረሰባችን ጋር በስርቆትን በተለያየ በየመንገዶች አንዳንድ ነገሮችን ሲሳሳትና ፋኖ ሲያስወቅስ የነበረ እንደዚህ ያለው ሌባው ነው። ስለዚህ ሌባውን እዚህ በላይም እናጸዳለን። አሁን እዚህ በላይም እናጸዳለን። በልጤ በዚህ ልክ ነው። አዎ ግን ምንድነው አንዳንዴ ከሄዱ በኋላ እንደዚህ የምትናገሩት ድሮም ብልጽግና የላካቸው ናቸው፣ ድሮም ሌቦች ናቸው፣ ድሮም ዓላማ የሌላቸው ናቸው፣ ቁርጠኝነት የሌላቸው ናቸው፣ የፋኖ ትግል በአንድ ጀንበር የሚያልቅ የመሰላቸው ናቸው ትላላችሁ። ለምን ቀድሞ ይሄንን ነገር ማጥራት አልቻላችሁም? እናንተ እንደዚህ አይነት ሰዎች ሲመጡና ዓላማ የሌላቸው መሆኑን ካወቃችሁ ለምን ቀድማችሁ እርምጃ አልወሰዳችሁም? ለምን አላጠራችሁም? የሚል ደግሞ ጥያቄ ከህዝቡ ይመጣል። ምንድነው መልሳችሁ? እንግዲህ ይሄንን መቼም በአንድ ጊዜ ቆርጣጥለውም እያስተማርክ ነው። እርምጃ ለመውሰድ ማስተማሩ የሚቀድመው የማስተማሩ እርምጃ ነው የሚቀድመው። እያስተማርክ አንድ ጊዜ ሁለት ጊዜ ታስተምረዋለህ፣ ማስጠንቀቂያ ትሰጠዋለህ። ይሄ ነው አሁን እየፈረጠጠ የሚሄደው። ይሄ ነው አንድ ከሆነ በኋላ ከአሁን በፊት ሁለት ድርጅት ነው የነበረ። አሁን እንግዲህ ሁለት ድርጅት ወደ አንድ ሲመጣ መጠጊያ የለውም ፋኖ። ይሄ ሌባው የሚወዛወዝ ነበር። ከአንዱ ሲያኮርፍ ከአንዱ ማስጠንቀቂያ ሲሰጠው ከአንዱ ድርጅት እየሄደ ይገባ ነበር። ላለማዛባትና ጥላቻዎችን ላለመስፋት እየሄደ ሲገባ እዛኛው ብዶ ስርቆት ነው የሚሰርቀው። የአፍም የእጅም ስርቆት። ይሄ ደግሞ ጥላቻ እንዳይሰፉ እያለ ዝም ብለን እናየው ነበር በወደ ሰፊነት። አሁን ግን ወደ አንድ ነው፣ ወደ ብልጽግና ነው፣ ወደዛው ነው የሚሄደው። በዚህ ልክ ነው እንጂ እርምጃ ለመውሰድ ጊዜ ነበረ። አንድ ከሆነ በኋላ ከዚህኛው ተቋም አጥፍተው የሄዱትን ሰዎች አንድ በሆነ ሰዓት ከዛኛው ያሉትን የመቅጣት እቅድ አለው ድርጅታችን። የማስተማር አስተምረህ ነገ ቀጥ ያለ ታጋይ እንደሆን የተቋማችን ውሳኔ ነው።
እንጂ እርምጃዎች እኮ አሉ። የግምገማ እርምጃዎች አሉ፣ የማስተማር እርምጃዎች አሉ፣ ይታሰራሉ። ያን ግን በአንድ ጊዜው መቼም ገፍታ አሰደው ማስተምረት አስተካክለዋለህ። በዚህ ልክ ነበረ እንደ ተቋም ምን ሰራው ይሄ ነው።